ባህር ዳር የተሰሩ ኮንዶሚኒየም ቤቶች ለትግሬዎች የተወረሩ ለትግሬዎች የተሰጡ ናቸው። ለትግሬዎች ዓላማ አለው። አንድም በኢኮኖሚ ትግሬውን ለመርዳት ነው። በሁለተኛ ደረጃ እንዲህ ባሉ የጸጥታ ችግሮች ላይ ሰራዊቱ እንደ መሸሸጊያነት እየተጠቀመ አለሞ ለመተኮስና ህብረተሰቡን ለመጨረስ የተመቻቸ ምሽግ ለማድረግ ነው። ሌላ ጊዜያዊ የምርመራ ስራ፣ የመረጃ መለዋወጫ፣ እስር ቤት ለማድረግም ነው። ዓይንን የምታበራ ጸሎት። ይህንን ኃይለ ቃል የምናገኘው በማቴዎስ ወንጌል ምዕራፍ 20 ከቁጥር 29 እንዲሁም ደግሞ በማርቆስ ወንጌል ምዕራፍ 10 ቁጥር 46 ላይ ተመዝግቦ እናገኘዋለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ከኢያሪኮ ወጥቶ በጣም ብዙ ሺህ ሕዝብ ተከትለውት በሚሄድበት ሰዓት በመንገድ ዳር ቁጭ ብለው የሚለምኑ ብዙ በርካታ ዓይነ ስውራን ነበሩ። በቤተሰቦቻቸው እናንተ አትጠቅሙም፣ አትረቡም ተብለው ገና በልጅነታቸው ገና በሕፃንነታቸው መንገድ ላይ የተወረወሩ ዓይነ ስውር በመሆናቸው ብቻ በቤተሰቦቻቸው ተጠልተው ዓይነ ስውር በመሆናቸው ብቻ በሰው በወንድሞቻቸው በእህቶቻቸው ተጠልተው መንገድ ዳር የተወረወሩ ሕይወታቸውን ዘመናቸውን በሙሉ በመንገድ ላይ አድርገው ከሰው ምጽዋት ይለምኑ የነበሩ በርካታ ዓይነ ስውራን ነበሩ። አንዱ በርጤሜዎስ ይባላል። ከነዚያ መካከል ማለት ነው። ግን ብዙ ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና በጣም ብዙ ሺህ ሕዝብን አስከትሎ ሐዋርያትም አስከትሎ እንዲሁም ደግሞ እናቱ ቅድስት ድንግል ማርያም በተገኘችበት ባለችበት በእርግጥ ከሱ ተለይታ አታውቅም። ወደ አንድ ስፍራ ወደ ሌላ አገር የተለመደውን አገልግሎቱን ለመስጠት በሚሄድበት ሰዓት እግዚአብሔር አምላክ ኢየሱስ ክርስቶስ እሱ በሚያውቀው በዚያች መንገድ ይሄድ ነበረ። ዓይነ ስውራኖቹ ባሉበት ማለት ነው። ጌታ ሆይ አድነን፣ የዳዊት ልጅ ሆይ አድነን እያሉ መጮህ ጀመሩ። ዛሬ ዳቦ አይደለም የለመኑት። ዛሬ ሳንቲም አይደለም። ዛሬ ታርዘናን ልብስ ስጡን አላሉም። ዛሬ ተርበናን ዳቦ ስጡን አላሉም። ዛሬ ሳንቲም ያስፈልገናን ሳንቲም ይሰጠን ብለው አልለመኑም። ዛሬ የፈለጉት ድነት ነው፣ ፈውስ ነው። ያ ከልጅነታቸው ጀምሮ ዓይነ ስውራን ሆነው ተንቀው እንደ ቆሻሻ ዕቃ ታይተው መንገድ ዳር የተጣሉበትን ዓይናቸው እንዲበራላቸውና ከሰው እኩል እንዲሆኑ ስለሚፈልጉ ጌታ ሆይ እባክህ አድነን እያሉ ይጮኻሉ። ሕዝቡ ግን ዝም በሉ አትጩኹ አሏቸው። ጌታችን አምላካችን ኢየሱስ ክርስቶስ ግን እንደ ሕዝቡ አልነበረም። ከሕዝቡ ነጠል ብሎ ዞር ብሎ ጩኸታቸውን ሰማ፣ ድምፃቸውን ሰማ። የሚናገሩትን የሚለምኑትን ሁሉ አወቀ፣ ተረዳ። ሕዝቡ ግን ዝም በሉ አትጩኹ ይሏቸው ነበረ። ዛሬም እኮ በምንጸልይበት ሰዓት አቤቱ ጌታ ሆይ ማረን፣ አቤቱ ጌታ ሆይ ሀገራችን ኢትዮጵያን ሰላም አድርግልን፣ አቤቱ ጌታችን ሆይ አዎ ከሕመማችን አድነን ፈውሰን ብለን በምንጸልይበት ጊዜ አገልግሎት በምንሰጥበት ጊዜ የሚበሳጩ የሚናደዱ ዝም በሉ ብለው ዝም ሊያሰኙን የሚፈልጉ በርካታ ናቸው። እኛ ግን ዝም አንልም። ምክንያቱም እኛ የጎደለን ብዙ ነገር አለንና፣ እንዲሁም ደግሞ ስላደረገልን ለአምላካችን ለፈጣሪያችን ለእግዚአብሔር
ሁልጊዜ ምስጋና ማቅረብ ስላለብን ዝም አንልም። እነዚያ አይነ ስውራን ዝም አላሉም። አዎ እሱ ግን ቆም ብሎ ተመለከታቸው። ድምፃቸውን ሰማ፣ ጩኸታቸውን ሰማ፣ ጸሎታቸውን ሰማ። ባለማቋረጥ ጌታ ሆይ ማረን፣ የዳዊት ልጅ ሆይ ማረን፣ ይቅር በለን፣ ራራልን እያሉ ይጸልዩ ነበረ፣ ይጮሁ ነበረ። ከዚያ በኋላ ወደ እነሱ ጠጋ አለና እናንተ ሰዎች ሆይ ምን እንዳደርግላችሁ ትፈልጋላችሁ አላቸው። ምን እንደሚፈልጉ እኮ ያውቃል። ግን እሱ እውነተኛ አምላክ፣ ደገኛ አምላክ ስለሆነ የምንፈልገውን አውቆ የሚሰጠን አምላክ ግን ፍቃዳችንን ይጠይቃል። ፍቃዳችንን ጌታ ሆይ ይህን እንፈልጋለን፣ ይህን አድርግልን እንድንለው ይፈልጋል። አዎ እነዚያ ሰዎች በዚያን ሰዓት ጌታ ሆይ ዛሬ እንጀራ እንፈልጋለን፣ ዛሬ ልብስ እንፈልጋለን አይደለም ያሉት። አይናችን እንዲበራልን እንፈልጋለን። አይናችን በርቶ አንተን ማየት እንፈልጋለን። ደግሞ እኮ የሚገርመው ነገር አይናችን በርቶ ነጋዴ ሁነን፣ ገበሬ ሁነን፣ የመንግስት ሰራተኛ ሁነን ሰርተን ወጥተን ወርደን መኖር እንፈልጋለን። እንደገና ወደ ዓለም ውስጥ ገብተን የዓለምን ሥራ መስራት እንፈልጋለን አይደለም ያሉት። አንተን እንከተል ዘንድ ያንተን ድንቅ ሥራ እንናገር ዘንድ አይናችንን አብራልን፣ አንተን ማየት እንፈልጋለን አሉት። አንተን ማየት እንፈልጋለን። የኛ ምርጫ መሆን ያለበት መጀመሪያ አምላካችን እግዚአብሔርን እንድናይ፣ ኢየሱስ ክርስቶስን እንድናየው፣ ተአምራቱን እንድናይ፣ ቸርነቱን እንድናየው የመጀመሪያ ጥያቄያችን ይሄ መሆን መቻል አለበት። ከዚያ በኋላ ነው ሌላው ጥያቄ መምጣት ያለበት። ጸሎታችን በዚህ ዙሪያ ላይ ነው ማጠንጠን ያለበት። ከኃጢአት እንዲለየን፣ ከገባንበት ችግር እንዲያወጣን መጀመሪያ መሆን ያለበት ይሄ ነው። አብዝተህ ገንዘብ ስጠኝ፣ አብዝተህ ሀብታም አድርገኝ፣ አብዝተህ እንዲህ አድርገኝ ማለት ሳይሆን ጌታ ሆይ ነፍስና ሥጋዬ አንተን ያገለግሉ ዘንድ ነፍሴንም ሥጋዬንም ጠብቅልኝ፣ ዓይኔን አብራልኝ፣ በእግሬ ተራምጄ በእጄ ዳስሼ በዓይኔ ተመልክቼ አንተን አገለግልህ ዘንድ መላ ሰውነቴን ጠብቅልኝ ብለን ልንጸልይ ይገባል። እውነተኛውና ትክክለኛው ጸሎት ይሄ ነው። ከዚያ በኋላ አዘነላቸው ይላል። አዘነላቸው። ቤተሰቦቻቸው ጨክነው ጥለዋቸው ነበረ። ጥለዋቸው በቃ አይጠቅሙም ብለው፣ እሱ ግን አዘነላቸው። ከሰው ብዙ አትጠብቁ። እሺ፣ ከሰው ብዙ አትጠብቁ። እሱ ርኅሩህ አምላክ ነው፣ አዛኝ አምላክ ነው፣ ቸር አምላክ ነው። አዘነላቸው። ከዚያ በኋላ እነሱ የሚፈልጉት ዓይናቸው እንዲበራላቸው እና ከሰው እኩል ሆነው እሱን ለማገልገል ይመኙ ስለነበረ ዓይናቸውን በምሕረት እጆቹ ድስስ ሲያደርግ ዓይናቸው ቦክ ብሎ በራ። እሱንም አዩት። ከእግሩ ስር ወድቀው አለቀሱ። የበለጠ አመሰገኑት። የበለጠ ጨምረው ምስጋና አቀረቡ። የተወደዳችሁ እግዚአብሔር ቤተሰቦች ስለተደረገልን እንዲደረግልን እንጸልያለን፣ እንዲደረግልን እንጸልያለን። ስለተደረገልን ነገር ሁሉ ደግሞ እንጸልያለን በንጹህ ልቦና። ጸሎት ማብዛት ብቻ ሳይሆን፣ ልመና ማብዛት፣ ጩኸት ማብዛት ብቻ ሳይሆን ከልመናችን ከጸሎታችን አብሮ ተዋህዶ የሚሄደው ንጹህ ልቦና። በተለይ ጸሎት፣ ንስሐ፣ ስግደት እነዚህ አብረው ሲሄዱ በእውነት ትልቅ ፈውስ፣ ትልቅ በረከት እናገኛለን።
ደግሞ የምንለምነውም ማወቅ አለብን። ድብልቅልቅ አድርገን መለመን የለብንም። እነዚህ አይነ ስውራን አይናቸው እንዲበራላቸው ብቻ ነው። ምንም እኮ የላቸውም እኮ ሳንቲምም የላቸውም፣ እንጀራም የላቸውም፣ ዳቦም የላቸውም፣ ምንም የላቸውም። ቢያገኙም ቢያጡም ከሰው ለምነው ነው። በዚያን ሰዓት እኮ ጌታ ሆይ ምንድነው የምትፈልጉት ብሎ ሲጠይቃቸው ጌታ ሆይ አሁን የምንበላው ነገር የለንም ማለት ይችሉ ነበረ። እነሱ ግን አንድና አንድ አዎ ለምንበላው ለምንጠጣውማ ከሰው እናገኛለን። ሰው ዛሬ ሲሰጠን ነገ ሲነሳን መቼም አናጣም። ከአንተ ጋር የምንፈልገው ዛሬ ድህነት ነው፣ አይናችን እንዲበራልን እንፈልጋለን አሉት። ከዚያ በኋላ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ በምሕረት እጆቹ አይናቸው እንዳሰሰ ከአይናቸው በቃ ብዙ አይነት ችግር ተወገደ። ዲያብሎስ በአይናቸው ውስጥ አድሮ አይነ ስውር ያደረጋቸው ዲያብሎስ ተደመሰሰ። አይናቸው በራ። አይናቸው በራ። ይህን ያደረገ ምንድን ነው? ጸሎት ነው። እስቲ ውዳሴ አምላክን እንጸልይ። ውዳሴ አምላክ የተባለው ጸሎት እጅግ በጣም በስራው ኃይል የሚያደርግ ውዳሴ አምላክ የዘወትር አለው። የሰኞ፣ የማክሰኞ፣ የሮብ፣ የሐሙስ፣ የአርብ፣ የቅዳሜ፣ የእሁድ ማስታወቂያ እየሰራሁ አይደለም። እውነቱን እየነገርኳችሁ ነው። ውዳሴ አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚመሰገንበት በዚያ ውስጥ የሱ ቸርነት የሱ ደግነት አለ። የእኛን ጸሎት እንዴት እንደሚሰማ ሰምቶ እንዴት መልስ እንደሚሰጠን በዚያ ውስጥ አለ። ውዳሴ አምላክ እንዳታስታጉሉ፣ በንጹህ ልብ ሆናችሁ ጸልዩት። ጸልዩና እንትፍትፍ ብላችሁ ሰውነታችሁን በሰውነታችሁ በእጃችሁ ራሱ ዳሱት። የዛን ጊዜ ምልክት ታገኛላችሁ። ጸበል አድርጉና ሰውነታችሁን ጸበሉን ቀቡት፣ በረከት ታገኛላችሁ። እውነቴን ነው የምላችሁ። ከዚህ ቀጥሎ እምነት ያስፈልጋል። የጸለያችሁት ጸሎት፣ ያቀረባችሁት መስዋዕት፣ የዘመራችሁት ዝማሬ፣ ያገለገላችሁት አገልግሎት በሙሉ በእግዚአብሔር ዘንድ ተቀባይነት አግኝቶ መልስ እንደምታገኙ እመኑ። እምነት በጣም ለሰው ልጆች ወሳኝ ነው። አምናችሁ እንኳን ቤተ ክርስቲያን ሄዳችሁ እምነቱን ተቀብታችሁ በመስቀሉ ታሽታችሁ ተባርካችሁ ይቅርና በሱ አምናችሁ ከቤታችሁ ሆናችሁ ከጸለያችሁ ሁሉ ነገር ይደረግላችኋል። እስቲ ውዳሴ አምላክ ከውዳሴ ማርያም ጋራ አድርጋችሁ እስቲ ጸልዩና ምልክት ታገኛላችሁ። በሌላ ጊዜ መልሱን ትስጡኛላችሁ። አይ ምንም ምልክት አላገኘንም ካላችሁ የእናንተ ስህተት አለበት ማለት ነው። በንጹህ ልቦና ወይም በመጠራጠር መንፈስ እየጸለያችሁ ነው ማለት ነው። በፍጹም ልባችሁ፣ በፍጹም ሐሳባችሁ፣ በእውነትና ያለምንም ጥርጥር ይህን ጸሎት ከጸለያችሁ በሳምንቱ ወይም ደግሞ በ7ኛው ቀን ወይም በ14ኛው ቀን ምልክት ታገኛላችሁ። ጸልዩ። እግዚአብሔር ከሁላችን ጋር ይሁን። አይነ ስጋችንን ብቻ ሳይሆን አይነ ልቦናችንን ያብራልን። የብዙ ሰዎች አይነ ስውርነት የስጋ ብቻ ሳይሆን አሁን በዚህ ዘመን የበዛው የስጋ ብቻ ሳይሆን የልብ አይነ ዕውርነት፣ የአይምሮ ዕውርነት፣ የልብ የማስተዋል ዕውርነት አለ። ያለ ማስተዋል መዋዠቅ። እንዴት መኖር እንዳለብን፣ እንዴት መስራት እንዳለብን፣ እንዴት ከሰው ጋር መኖር እንዳለብን፣ እንዴት መጸለይ እንዳለብን፣ የትኛው ሃይማኖታችን ትክክለኛው ሃይማኖታችን የትኛው እንደሆነ ያለማወቅ ችግር አለ። ይሄ ደግሞ አይነ ስውርነት ነው።
ይሄ አይናችን የውስጣዊ አይናችን የሚበራው ደግሞ በጸሎት ነው። በጾም በጸሎት ጸሎት ብቻ ሳይሆን ጾምም ያስፈልጋል፣ ስግደትም ያስፈልጋል፣ እምነትም ያስፈልጋል። ይህን አድርጉ። ያስተማረን የመከረን ልዑል አምላካችን እግዚአብሔር ለዘላለሙ የተመሰገነ ይሁን። በተመሳሳይ ሁኔታ በቀጣይ ደግሞ ሌላ ትምህርት ይዤ እመጣለሁ። ለሁሉም እንዲደርስ ሼር አድርጉ። ወስብሐት ለእግዚአብሔር። ደህና ዋሉ። አንድ ጊዜ ይህን ቪዲዮ ተከታትለን እንመለስ። በመላው ዓለም የምትገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን እንዲሁም ኤርትራውያን ዛሬ ትንሽ ልብ በሚሰብር ዜና ነው የመጣሁት። ይኸውም አሁን የምገኘው ኬንያ ናይሮቢ ነው። እዚህ የመጣሁበት ምክንያት የወደ ማዶ የሚሰኘውን ቲያትራችንን ለማሳየት ነው። የወደ ማዶ ቲያትር ደራሲ ቴዎድሮስ ተክለአረጋይ፣ ተዋናያኖቹ ሸዋፈራው ደሳለኝ፣ ሀረጎይን አሰፋና የኋላሸት ዘሪሁን እንዲሁም ደግሞ በዝግጅቱ እኔ ሴማ ማኑኤልና ስንታየው ታዬ ፋቡላ አዘጋጅተነው ለማሳየት ነበረ እዚህ ናይሮቢ የመጣሁት። ነገር ግን ምናልባት ቴዎድሮስ ተክለአረጋይ ደራሲው በፌስቡክ ገጹ እኛም ቤት ሸዋሸዋ ገባ ያለውንም ግልጽ ለማድረግ ያክል ነው። ምንድን የሆነው ይህን ቲያትር ኤክስኪዩቲቭ ፕሮዲሰር ሆኖ አብሮን እየሰራ የነበረው የቶኔቶር ኤቲኤል ትሬዲንግ ዋካ ፕሮሞሽንና ኤቨንት ባለቤት አቶ መሳይ አድማሱ እዚህ ሀገር ምንም መድረክ ባልተዘጋጀበት ሁኔታ ፕሮሞሽን ሲያሰራን ቆይቶ እኔንም ደግሞ የአውሮፕላን ትኬት ቆርጦ ልኮ ነገር ግን አየር ላይ ጥሎኛል። በተለይ እኔ ምንም አይነት ቅድመ ሁኔታ ወይም ቅድመ ዝግጅት ሳላደርግ ድንገት ነው ተነስቼ የመጣሁት። ሐሙስ ቀን የመጣሁበትን ምክንያት ፕሮሞሽን ለመስራት ትኬት ሽያጮቹን በደንብ ኮንትሮል ለማድረግ በደንብ ለማህበረሰቡ እንዲዳረስ ለማድረግ እንዲሁም ደግሞ የተዘጋጀ የተባለው አዳራሽ ለቲያትራችን ምቹ እንዲሆን፣ ለተመልካችን ምቹ እንዲሆን ሳውንዱን፣ ላይቱን ቼክ ለማድረግና ምቹ እንዲሆን ለማመቻቸት ነበር። ነገር ግን እዚህ እንደደረስኩኝ ሐሙስ ዕለት 7 ሰዓት ላይ እዚህ ሀገር ፕሮሞሽኑን ሲሰሩ የቆዩ ትኬት ሽያጩን ሲያደርጉ የነበሩ ፕሮሞተሮች እጅግ በጣም ምርጥ ልጆች ማለት እችላለሁ ቆንጆ አቀባበል አደረጉልኝ። ከዛ ግን ይህን ቪዲዮ እንድሰራ ያስገደደኝን ነገር ነገሩኝ። ይኸውም ምንም አይነት አዳራሽ ክፍያ እንዳልተፈጸመ ከ4 ቀን በፊት ማለትም ሰኞ ፕሮሞሽኑ ይቁም እንዳላቸው ኤክስኪዩቲቭ ፕሮዲሰሩ መሳይ አድማሱ ፕሮሞሽኑ ይቁም እንዳላቸው ነገሩ። እጅግ በጣም ነው የሚያስደነግጠው የሚያሳዝነውና ምክንያቱን ለማወቅ ድንጋጤንም ምንንም ዋጥ አድርጌ ደውዬለት ነበረ። ነገር ግን መሳይ ስልኩ አይሰራም፣ ኦንላይን አልነበረም። ያው እንደምታውቁት በዋትስአፕ ነው ኮንታክት ላድርግ የሞከርኩት ኬንያ ስላለሁኝ። ከዛ ቀጥታ የደወልኩት የቲያትሮ ደራሲና ተዋናይ ወደ ሆኑት ባልደረቦቼ ነውና ውይይት አደረግን። በጣም እነሱም ደነገጡ። ስለዚህ ከነሱ ጋር ስንመካከር የወሰነው ውሳኔ የተቋረጠበትን ጊዜ ፕሮሞሽን የተቋረጠበትን ጊዜ በሚያካክስ ጉልበት ፕሮሞሽኑን እንዲቀጥል ሰው ልጆቹም እንዲቀጥሉ እንዲሁም ትኬት ሽያጩ በአግባቡ እንዲሄድ ተነጋገርን፣ ተመካከርን። ስለዚህ በተሻለ ጉልበት ፕሮሞሽን ለመጀመር በተነሳውበት ሰዓት ማለት ሐሙስ 10 ሰዓት ወይ 11 ሰዓት አካባቢ ድንገት ደወለልኝ። በኋላ ግን መክፈል እንደማይችል ነገረኝ። የአዳራሹን መክፈል አልችልም አለኝ። እጅግ በጣም አስደንጋጭ ነው ይሄ ብቻ አይደለም። አርብ እነሱ እንዲመጡ ከ3 ቀን በፊት ቡክ የተደረገ የአውሮፕላን ትኬት ነበር። ነገር ግን እስከ አርብ ድረስ አርብ 4 ሰዓት ነው ፍላይቱ ቡኪንጉ።
እስከ 4 ሰዓት ድረስ ምንም አይነት ክፍያ የአውሮፕላን ትኬት ክፍያ አልተፈጸመም። ስለዚህ ፍላጎት የለውም። እኔ በጣም የገረመኝ ነገር ለምን አዳራሽ እንዳልተከራየ እያወቀ ፕሮሞሽኑ እንዲቋረጥ ማድረጉን እያወቀ የአየር ትኬቱን ለክሩ መቁረጥ እንደማይችል እያወቀ እንደማይፈልግ እያወቀ ለምን እኔን እዚህ ሊያንገላታኝ ሊልከኝ እንዳሰበ በጣም በጣም ትልቅ ራስ ምታትና ሚስጥር የሆነብኝ ነው። አጠገብ የነበሩ ልጆች ሊያጽናኑ ይሞከሩ። ነገር ግን የስራ ባልደረቦቼ ሁሉም ሸዋም ሐረግም በተለይ የዋላሸት ዘሪውን እዚህ ሀገር ቤተሰቦች ስለነበሯቸው ጓደኞች ወዳጆች ስለነበሯቸው እኔን ቴክር እንዲያደርጉ አመቻቹልኝ። እኔም እዚህ ሀገር ስለነበር የተማርኩት ኮንታክቶች አሉ፣ ወዳጆች አሉ። ብቻ ተረባርበው ጥሩ ነገር ሆነ። እጅግ በጣም የሚያስደንቅጠው ማለት ለምን ይህን ማድረግ እንደፈለገ ለምን በገዛ ስራው ላይ እንደዚህ መጨከን እንደፈለገ ነው ሚስጥር የሆነብኝ። እኔ እስከመጣሁበት ጊዜ ድረስ ስንነጋገር የነበረው እንደዚህ አልነበረም። ስለዚህ እኔ አሁን መልእክት ማስተላለፍ የምፈልገው እኔን አምናችሁ ድርጅቱን ሳይሆን ወይም መሳይን ሳይሆን አታውቁትም። መሳይን ድርጅቱን ፕሮፋይል ምንም የምታውቁት ነገር የለም። እኔን አምናችሁ ሙያተኛ ነው ሙያውን አይበክልም ሙያተኛ ለክፉ አይሰጥም ብላችሁ አብራችሁ ይህን ፕሮጀክት ለመስራት ደፋ ቀና ያላችሁ የስራ ባልደረቦቼ ደራሲውን ጨምሮ ተዋናዮቹን በጣም ይቅርታ መጠየቅ እፈልጋለሁ። እጅግ በጣም ልብ የሚሰብር ነው፣ ይገባኛል። እኔም ጉዳት ላይ ነው ያለሁት። አዲስ አበባ መጥቼ ነገሮችን ቦታ ማስያዝ እስከምችል ድረስ ይቅርታ ይድረሳችሁ ለማለት እወዳለሁ። እዚህ ናይሮቢ ያላችሁን ኢትዮጵያውያን እና ኤርትራውያን ቲያትሩን ለማየት ያላችሁን ጉጉት እጅግ በጣም አይቻለሁ። በጣም በርካቶች ማለት ነው። ምናልባትም ፕሮሞሽን ባይቋረጥ እና ትኬቱን በአግባቡ ሸጠን ቢሆን ኖሮ ከሁለት ቀን በዘለለ ቲያትሩን ማሳየት ግዴታ ውስጥ እንወድቅ እንደነበር ነው ያየሁት። በጣም በርካታ ኢትዮጵያና ኤርትራውያን እዚህ በስደት ያሉ ወገኖቻችን በጣም ተነሳሽነታችሁን አይቻለሁ። ፍላጎታችሁን፣ ናፍቆታችሁን አይቻለሁ። የእውነት እግዚአብሔር ይስጥልን። እንመጣለን። ኢቲኬር ሳይሆን ኢትስካመር ነው መባል ያለበት ይሄ ድርጅት። እረ ስንቱን ወጣት አጨለሉ። ባለፈው የሰራሁት ቪዲዮ ላይ ማለት ነው ኮሜንቱን ገብታችሁ መመልከት ትችላላችሁ። እኔ 23 ሺህ ብር ተበልቻለሁ፣ እኔ 13 ሺህ ብር ተበልቼ፣ ጓደኛዬ 70 ሺህ ብር፣ የአጎቴ ልጅ እንደዚህ እንዳለ ሰው አልቋል። አንተ እንዳለ ሰው አልቋል። በሞቲቬሽን አስገብተ ብር ላማለይ በሰማይ የሆነ ብር ማለት ነው። ደግሞ ሲጀመር እኮ የሆነ ዩዘር ኔም እና ፓስዋርድ አላሉ ትገባለህ፣ ሌቭልን ታያለህ፣ 400 ሺህ ብር አለ ወይ ምናምን ይላሉ። ላውጣ ስትል አይ ማውጣትማ አትችልም ይላል። ላማለይ በሰማይ ወተቷንማ ላይ ማለት ነው። በተለይ ደግሞ ፎከስ አድርገው እየሰሩ ያሉ ይሄ ዩኒቨርሲቲ ያሉ የግቢ ጉባኤ ተማሪ የነበሩ የለም እነሱ ገብተውላል ማለት ነው። የግቢ ጉባኤ ተማሪ ደግሞ ይሄ ከሰብሳቢ ጀምሮ እስከ ጸሐፊ እስከ ምናምን ገብቷል። እነሱ ገብተው ምናምንማ አሪፍ ነው ካሉኝ እንዴት ተቀራለሁ ትልና ትገባለህ። በተለይ ይሄ አማራ የተባለው ነው ጎጃምና ጎንደር የሚባለው ኢቲኬር ውስጥ ተሰግስጎ ያለ እንዳለ ዝም ብሎ የተሸወደ እየታጨደ ያለ እሱ ነው። ኢቲኬር ላይ ፎከስ አረኩ እንጂ አልትራ ላይፍ ብሬክ ስሩ ሁሉም ላማለይ በሰማይ ወተቷን ማሬ ነው ማለት ነው። ሳይሰራ ገንዘብ አይገኝም፣ አስረግጬም እነግራለሁ። ስለዚህ እነዚህን ኢትስካመሮች እባካችሁ ሼር ኮፒ ሊንክ እያደረጋችሁ እናጋልጥ። ሪፖርት ሊያደርጉብኝ ስለሚችሉ ኮፒ ሊንክ ሼር እያደረጋችሁ ለጓደኞቻችሁ አድርሱልኝ። ተጠንቀቁ። አሁንም ጥንቃቄ